ሰላም ጤና ይስጥልን ውድ የህብረት ስራ ማህበራችን ቤተሰቦች ሳምንታዊውን የአሚጎስ ዜና ይዘን ቀርበናል። ከዜናዎቹ ጋር የድል ፍሬ መኳንንት ነኝ። አሚጎስ በአዳማ ከተማ ላከናወናቸው የበጎ አድራጎት ተግባራት በአስተዳደሩ ከንቲባ ጽሕፈት ቤት ልዩ የእውቅና ሽልማት ተበረከተለት። የአዳማ ከተማ አስተዳደር በ2018 በጀት ዓመት የላቀ የስራ አፈጻጸም ላሳዩ የከተማው ሴክተሮች መስሪያ ቤቶች፣ ክፍለ ከተሞችና ወረዳዎች እንዲሁም ልዩ አፈጻጸም ለነበራቸው የመንግስት ሰራተኞች የእውቅናና የሽልማት ስነ ስርዓት አካሂዷል። አሚጎስ ቁጠባና ብድር ህብረት ስራ ማህበር እንደ መርህ ካስቀመጣቸውና ከሚታወቅባቸው ተግባራት መካከል አንዱ ቅርንጫፍ ቢሮ በከፈተባቸው አካባቢዎች የበጎ አድራጎት ስራዎችን መፈጸም ይገኝበታል። በዚህም መሰረት የአዳማ ከተማ ከንቲባ ጽሕፈት ቤት ባቀረበው ጥያቄ መሰረት በአዳማ ከተማ ደንበላ ክፍለ ከተማ ወንጂ ወረዳ ባቴ ገርማማ ሳተላይት ሲቲ ውስጥ በግብርና ሙያ ላይ ላሉ 5 አቅመ ደካማ አባወራዎች ደረጃቸውን የጠበቁ መኖሪያ ቤቶችን ገንብቶ አስረክቧል። ላበረከተው በጎ ተግባርም በፕሮጀክት አፈጻጸምና በዲዛይን ጥራት በመያዝ ሐምሌ 25 ቀን 2018 በአዳማ ከተማ ከንቲባ ጽሕፈት ቤት ባካሄደው የእውቅና ሽልማት ስነ ስርዓት ላይ ክሪስታል ዋንጫ ተሸልሟል። በፕሮግራሙ ላይ የአዳማ ከተማ ከንቲባ አቶ ኃይሉ ጀልዴ የተገኘው ስኬት እንደናንተ ካሉ ኃላፊነት የሚሰማቸው ህብረት ስራ ማህበራትና ተቋማት ከመንግስት ጋር በመተባበር የተገኘ መሆኑን ጠቅሰው ይህ ቅንጅት ዘላቂ ውጤትን፣ ሰላምን፣ መረዳዳትንና አቅም የሌላቸውን በመደገፍ ለውጥ ለማምጣት ቁልፍ መሆኑን ጠቁመዋል። ብርሃን ኢንሹራንስ ከአሚጎስ ጋር በ2018 በጀት ዓመት ለነበረው ከፍተኛ የስራ አፈጻጸምና ውጤታማ የስራ ግንኙነት አክብሮቱን ለመግለጽ በአሚጎስ ዋና መስሪያ ቤት የምስጋና ጉብኝት አደረገ። አሚጎስ የሚሰጣቸውን የብድር አገልግሎቶችን መሰረት በማድረግ ለአባላቶቹ የተሻለ የኢንሹራንስ አገልግሎት ለመስጠት በጋራ ከሚሰራባቸው መሰል ድርጅቶች መካከል አንዱ ብርሃን ኢንሹራንስ ነው። በመሆኑም አሚጎስ ቁጠባና ብድር ህብረት ስራ ማህበር እንደ አውሮፓውያኖቹ አቆጣጠር በ2023 ከብርሃን ኢንሹራንስ ጋር የመግባቢያ ስምምነት በመፈራረም እየሰሩ ይገኛሉ። በዚህ የሁለትዮሽ ስምምነት ሁለቱ ድርጅቶች በርካታ ስራዎችን በመስራት በ2018 በጀት ዓመት ከፍተኛ አፈጻጸም ማስመዝገብ ከተቻለበት ስራ አንዱ ሆኗል። በ2018 ዓ.ም ብቻ አሚጎስ የሚሰጣቸውን የብድር አገልግሎቶችን 223 የኢንሹራንስ አገልግሎቶችን በመስጠት አመርቂ ውጤት ማምጣት ተችሏል። ብርሃን ኢንሹራንስ ለዚህ ከፍተኛ አፈጻጸምና ውጤታማ የስራ ግንኙነት አክብሮቱን ለመግለጽ ልዑካን ቡድኑ በአሚጎስ ዋና መስሪያ ቤት የምስጋና ጉብኝት አድርገዋል። አሚጎስ በ2019 በጀት ዓመት የታቀዱ እቅዶች ላይ የአሰራር አቅጣጫና የአፈጻጸም መንገድን በተመለከተ ከሰራተኞቹ ጋር ውይይት አደረገ። አሚጎስ ቁጠባና ብድር ህብረት ስራ ማህበር በ2018 በጀት ዓመት የታቀዱ እቅዶቹን ቅርንጫፍ ቢሮዎችን በማስፋፋት የአባላቶቹን ቁጥር በመጨመር ለአዳዲስና ለነባር አባላትም ከፍተኛ ብድር በመስጠት በአጠቃላይ ከታቀደው እቅድ 283% በማምጣት ከፍተኛ እድገት አሳይቷል። በዚህም መሰረት የ2019 በጀት ዓመት እንዳለፈው ስኬታማና ከፍተኛ አፈጻጸም ለማምጣት የሚያስችሉ እቅዶች በየስራ ዘርፉ ታቅደዋል። የታቀዱትም እቅዶች ላይ የአሰራር አቅጣጫና የአፈጻጸም መንገድን በተመለከተ ሐምሌ 30 ቀን 2018 ዓ.ም ከሰራተኞቹ ጋር ውይይት አድርጓል። በውይይቱም ከአምናው በጀት ዓመት አፈጻጸም ተሞክሮች ወስደዋል። በተለይ ደግሞ የነበሩ ክፍተቶች ተነስተው በተያዘው በጀት ዓመት ደግሞ ይበልጥ ክፍተቶቹ ላይ ለመስራት አቅጣጫም ተይዟል። እያንዳንዱ ቅርንጫፍ ቢሮዎችና የስራ ዘርፎች የሚጠበቅባቸው ስራና ሊወጧቸው የሚገቡ ኃላፊነቶች ላይም ትኩረት አድርገው እንዲሰሩ በተያዘው እቅድ መሰረት ስምምነት ላይ ተደርሷል። በመጨረሻም ከዚህ ቀደም በተካሄደው የ2018 በጀት ዓመት የስራ አፈጻጸም ላይ ከፍተኛ ውጤት በማምጣት ሽልማት ከተበረከተላቸው ሰራተኞች መሀል ያልተገኙት በድጋሚ በፕሮግራሙ ላይ ሽልማታቸውን ተረክበዋል። የዓለም አቀፉ የህብረት ስራ ጥምረት በአፍሪካ ቀጣዩን የህብረት ስራ ኮንፈረንስ በኢትዮጵያ ለማካሄድ ማቀዱን አስታወቀ። የዓለም አቀፍ ህብረት ስራ ጥምረት በአፍሪካ በመጪው ጥቅምት ወር በርካታ የአፍሪካ ሀገራት የሚሳተፉበትን ቀጣዩን ዓመታዊ የህብረት ስራ ኮንፈረንስ በኢትዮጵያ ለማካሄድ ማቀዱን ተከትሎ የጥምረቱ አመራሮች ከኢትዮጵያ ህብረት ስራ ኮሚሽንና ከህብረት ስራ አመራሮች ጋር ውይይት አድርገዋል። በውይይቱም የዓለም አቀፉ የህብረት ስራ ጥምረት በአፍሪካ ዋና ዳይሬክተር የሆኑት ሮዝ ካሪሚ በጉባኤው ከበርካታ የአፍሪካ ሀገራት የሚመጡ የህብረት ስራ ዘርፍ አካላት የሚሳተፉበት መሆኑን ተናግረዋል። ጉባኤው በኢትዮጵያ መካሄዱም በሀገሪቱ የሚገኙ ህብረት ስራ ማህበራት እያከናወኑ ያለውን ውጤታማ ስራ እውቅና ለመስጠት ዓላማ ያደረገ መሆኑን ጠቁመዋል። በጉባኤው ሰፊ የልምድ ልውውጥ በማድረግ በኢትዮጵያ የሚገኙ ማህበራት
በዘርፉ ትልቅ ስኬት ማስመዝገብ ከቻሉ ሀገራት ተርታ ለማሰለፍ ትልቅ አቅም እንደሚፈጥርም ተናግረዋል። በውይይቱም ኮኦፕሬቲቭ ራን ፎር ፒስ በሚል መሪ ሀሳብ የሚካሄደውን ኮንፈረንስ በተሳካ ሁኔታ ለማካሄድ የኮሚቴ አባላት መረጣ ተካሂዷል። የጥምረቱ አመራሮችም የተለያዩ ህብረት ስራ ማህበራትን የጎበኙ ሲሆን አሚጎስን ጨምሮ በአዲስ አበባ የሚገኙ የሸማቾች ህብረት ስራ ማህበራት የሪፎርም ስራዎችም ይገኙበታል። ዜናውን ያገኘነው ከኢትዮጵያ ህብረት ስራ ኮሚሽን ነው። ውድ የህብረት ስራ ማህበራችን ቤተሰቦች ሳምንታዊ የአሚጎስ ዜና የተከታተላችሁትን ይመስላል። መልካም ሳምንት።